ነብዩ ሰለላሁ ዐለይሂ ወሰለም በየሳምንቱ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰኞ ሞሊዳቸውን ያከበሩት። በአመት 52 ጊዜ ነው። በአመት አንድ ጊዜ አይደለም። በአመት አንድ ጊዜ አይደለም። 52 ጊዜ ነው። 52 ጊዜ ነው ነብዩ ሰለላሁ ዐለይሂ ወሰለም በአመት ሞሊዳቸውን ያከበሩት። በተረፈ መውሊድ አታክብሩ የምትሉ ሰዎች እኔ ምለው የማክበር ተቃራኒውን ግን አውቃችሁታል? የማክበር ተቃራኒው ምንድነው? ማዋረድ እኮ ነው። እኛ ለማዋረድ ደግሞ አልተኸለቅንም፣ ለማክበር ነው የተኸለቅነው። ያ ሂባይ ነብዩ ሰለላሁ ዐለይሂ ወሰለም መውሊድን አንድ ብቻ ሳይሆን በአመት 52 ጊዜ አክብረውታል። 52 ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ልደታቸውን አከበሩ። እናንተ ለምንድን ነው በአመት አንድ ጊዜ ብቻ የምታከብሩት? በጣም በብዙ ነገር ይለያያል። አንደኛ በአመት 52 ጊዜ ነው ልደታቸውን የሚያከብሩት አላችሁ። እናንተ ደግሞ የምታከብሩት በአመት አንድ ጊዜ ነው። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰኞን ቀን የሚጾሙበትን ምክንያት ሲናገሩ የተወለድኩበት ቀን ስለሆነ ነው ብለዋል። እናንተ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነው ብላችሁ በምታከብሩት በዓል ላይ በመብላት በመጠጣት በመዝለል ለምታሳልፉት መጾምና መብላት ተመሳሳይ ነገሮች አይመስልኝም። ሌላው እናንተ በአመት አንድ ጊዜ ስታከብሩ ያ ቀን ሰኞ ሊሆን ይችላል፣ ማክሰኞ ሊሆን ይችላል፣ ሮብም ሊሆን ይችላል፣ የተለያየ ቀን ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ግን የሚጾሙት ሰኞ ብቻ ነበር። ስለዚህ በጣም ብዙ የተጋጩ ነገሮች እንዳሉ እየተመለከት ነው። ለነብዩ ሰለላሁ ዐለይሂ ወሰለም ያላችሁን ውዴታ በተግባር ግለጹላቸው። እነዛ ሷሐቦች በተግባር ነው ውዴታን ይገልጹ የነበረው። አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ 18 ዓመቷ ነበረ። ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ለ45 ዓመታት ያክል ቆይታለች። ይህን ያክል ዓመት ስትቀመጥ ለነብዩ ሰለላሁ ዐለይሂ ወሰለም ያላትን ውዴታ በተግባር እንጂ የተወለዱበትን ቀን ላክብር ብላ አንድም ቀን አክብራ አታውቅም አይሻ። ታዲያ ለነብዩ ሰለላሁ ዐለይሂ ወሰለም ያላችሁ ውዴታ ከአይሻ ረዲየላሁ ዐንሃ ውዴታ በልጦ ነው? ዓሊይ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም እናንተ ዘንድ እንዴት ነበር የሚወደዱት ተብለው በተጠየቁ ጊዜ ምን ነበር ያሉት? ካነ ወላሂ አሐበ ኢለይና ሚን አምዋሊና ወአውላዲና ወአባኢና ወኡመሃቲና ወሚነል ማኢል ባሪድ አለ ظመእ። ወላሂ በአላህ ይሁንብኝ ነብዩ ሰለላሁ ዐለይሂ ወሰለም እኛ ዘንድ ከገንዘባችን፣ ከልጆቻችን፣ ከእናቶቻችን፣ ከአባቶቻችን እና በጣም በተጠማንበት ሰዓት ከምናገኘው ውሃ በላይ ነብዩ ሰለላሁ ዐለይሂ ወሰለም እኛ ዘንድ በጣም የተወደዱ ናቸው። ሱብሃንአላህ። አገላለጹን ተመለከታችሁ? ውዴታቸው ከየትኛውም ትውልድ ጋር ሊስተካከል የማይችልን ውዴታ ነበር ነብዩን ሰለላሁ ዐለይሂ ወሰለም የሚወዷቸው። ለዚህም አላህ ሱብሓነሁ ወተዓላ የምስክርነትን ቃሉን ሰጥቷል። በዚህ ተግባራቸው ነብዩን ሰለላሁ ዐለይሂ ወሰለም በመውደዳቸው ከሳቸው ጎን በመቆማቸው አላህ ገና ዱንያ ላይ እንዳሉ ስራቸውን እንደወደደላቸው ይናገራል። ረዲየላሁ ዐንሁም ወረዱ ዐንሁ። ታዲያ ይህ ታላቅ ሰሐቢ ዓሊይ ረዲየላሁ ዐንሁ እንደዚህ እንደሚወዳቸው የገለጻቸውን ነቢይ ውዴታውን በምን አይነት መልኩ ነው የገለጸው? ነቢዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ እሳቸውን ለማስታወስ ልደታቸውን ላክብር ብሎ አንድ ቀን መውሊድ የሚባልን በዓል አላከበረ። ታዲያ የእናንተ ለነቢዩ ሰለላሁ ዐለይሂ ወሰለም ያላችሁ ውዴታ ከዓሊይ ረዲየላሁ ዐንሁ በልጦ ነው? መውሊድ ከሚያወጡ ሰዎች ደፍሮ እኔ ለነቢዩ ያለኝ ውዴታ ከአቡበክር ይበልጣል ወይ ከዑመር ይበልጣል ወይ ከዑስማን ይበልጣል ወይ ከአንዱ ሶሐባ ይበልጣል ብሎ ደፍሮ የሚናገራለ የለም። ታዲያ ውዴታችሁን የምትገልጹበትን መንገድ ለምን ከነዚህ ታላላቅ ሰሐቦች አልያዛችሁም? መልሱ ቀላል ይመስለኛል። ስሜት አሸነፋችሁ፣ ነፍስያችሁን ማሸነፍ አቃታችሁ። አሁንም ይሄ የነፍስያ ጣጣ ነው። ነፍስያችሁን ረገጥ አድርጋችሁ መውሊድ የሚባል በዓል ምንም አይነት ሸሪዓዊ ማስረጃ የሌለው መሆኑን አውቃችሁ ውዴታችሁን ሰሐቦች ይገልጹበት በነበረው የውዴታ አገላለጽ ግለጹ። ከዛም ምንድነው ያለው? የማክበር ተቃራኒው ምን እንደሆነ ታውቃላችሁ? ማዋረድ ነው። የማክበር ተቃራኒውን ግን አውቃችሁታል? የማክበር ተቃራኒ ምንድነው? ማዋረድ እኮ ነው። እኛ ለማዋረድ ደግሞ አልተኸለቅንም፣ ለማክበር ነው የተኸለቅነው። ያ ሂባይ ከቻልክ ነብዩ ሰለላሁ ዐለይሂ ወሰለም አላከብርም ስትል እያዋረድክ መሆኑ ወቅ ተቃራኒው ላይ ነው ያለው። አልደሰትም ካልክ ተቃራኒው መከፋት ነው። መውሊድ ማያከብር አካል ነብዩን እያዋረደ ነው፣ ያው ነብዩን ይጣላል ነው በእነሱ አባባል። በጣም የሚገርመው አህሉ ሱና ወልጀማዓዎች በሁሉም ንግግራቸው ላይ ፍትሃዊ መሆናቸው ነው። አህሉ ሱና ወልጀማዓዎች መውሊድን የሚያወጣ አካል ነብዩን ይጣላል ብለው አይናገሩ። ለምን? ምናልባት ሐቅ መስሎት ነብዩን ሰለላሁ ዐለይሂ ወሰለም ከልቡ ወዶ ቸውን የማክበሪያ መገለጫ መስሎት የሚያከብር አካል ሊኖር ይችላል። እንደዚህ አይነት ድንበር ያለፈ ንግግራችሁ በእናንተ ላይ እኛ ድንበር ያለፈ ንግግር እንድንናገር አያደርገንም። ለምን? አላህ ሱብሓነሁ ወተዓላ ምን ይላል ቁርአን ላይ? ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ። የሰዎች በእናንተ ላይ ፍትሃዊ አለመሆን እናንተን በእነሱ ላይ ፍትህ እንዳታሰፍኑ እንዳያደርጋችሁ።
ፍትህን አስፍኑ ይላል። ስለዚህ የእናንተ በእኛ ላይ ያላችሁ ጥላቻ፣ የእናንተ በእኛ ላይ ፍትሃዊ አለመሆናችሁ እናንተን ነቢዩን አይወዱም እንደዚህ የሆኑ ምናምን እንድንል አያደርገንም። ውዴታ የልብ ጉዳይ ነው። ነገር ግን ውዴታችሁን የምትገልጹበት መንገድ ከሸሪዓ የወጣ ነው፣ ሸሪዓ የማይደግፈው ነው ብለን እንናገራለን እንጂ መውሊድን የሚወጣ አካል ነቢዩን አይወድም ብለን አንናገርም። ስለዚህ በዓመት 52 ጊዜ ነቢዩ ልደታቸውን ያከብሩ ነበር። ያው የሙቀት ንግግር መሆኑ ይታወቃል። ነቢዩ ሰለላሁ ዐለይሂ ወሰለም ሰኞ ቀን ይጾሙ ነበር። ሲጠየቁ የተወለዱበት ቀን እንደሆነ ተናግረዋል። እኛም እሳቸውን መከተል ከፈለግን ሰኞን ቀን መጾም እንጂ ዓመትን እየጠበቅን የእሳቸውን ውልደት ማክበር አልተፈቀደልንም። በዛ ላይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም የተወለዱበት ቀን በትክክለኛ አይታወቅም። እንደገና የሚያስፈራውና የሚያስደነግጠው ነገር ይህ መውሊድ እያሉ የሚያከብሩበት ቀን ዑለሞቹ በሙሉ ነቢዩ ሰለላሁ ዐለይሂ ወሰለም የሞቱበት ቀን መሆኑን የተናገሩበት መሆኑ ነው። ሱብሃነላህ። ከዚህ በላይ የሚያስደነግጥ ነገር አለ? ከዚህ በላይ የሚያሳዝን ነገር አለ? እሳቸው በሞቱበት ቀን እንደዚህ አይነት ደስታ፣ እንደዚህ አይነት መዝለል የሞቱበት ቀን እንደሆነ በሚታወቅበት ቀን ላይ እንደዚህ አይነት ደስታን ማሳየት የእሳቸው ወዳጅ ከሆኑ ሰዎች የሚጠበቅ ተግባር ነው። ይህንንም ኢብኑ ሐጀር አልአስቀላኒ በምትመለከቱት መልኩ ፈትሑል ባሪ ላይ ባቡ መረድ ነቢይ ሰለላሁ ዐለይሂ ወሰለም ወወፋቲሂ ወቀውሊላሂ ተዓላ ኢነከ መይቱን በሚለው ስር ላይ የተናገሩትን ነገር ተመልከቱ። ምን አሉ? ወካነት ወፋቱሁ የውመል ኢስነይን ቢላ ኺላፊን ሚን ረቢዕን አወል። ነቢዩ ሰለላሁ ዐለይሂ ወሰለም የሞቱበት ቀን ያለምንም ኺላፍ ሰኞ ቀን ረቢዕ አወል ላይ ነው ብለው ይናገራሉ። ወልጅምሁሩ ፊ ታኒ ዐሸር ረቢዕ አወል 12ኛው ቀን ሰኞ ላይ ነው የሞቱት ብለው ይናገራሉ። ታዲያ ረቢዕ አወል 12ኛው ዛሬ ምን ተብሎ ነው የሚከበረው? ነቢዩ የተወለዱበት የሞቱበትን ቀን የተወለዱበት ቀን እኮ በትክክል ይሄ ነው የሚል ማስረጃ የለም። ኺላፍ ያለበት ርዕስም ይሄ ሁሉ ነገር ቁርአንና ሐዲትን ወደ ጎን በመተው የነፍስያን ስሜት ብቻ ለማርካት የሚደረግ መሯሯጥ ነው። አላህ ሱብሓነሁ ወተዓላ ትክክለኛ የነቢዩ ሰለላሁ ዐለይሂ ወሰለም ሙሒቦች አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።